ሰላም ሰላም እንድናችሁ ውድ የቻናላችን ቤተሰቦች ዛሬ ይዤላችሁ የመጣሁት የአማርኛ ፊደላት ነው ማለት ነው። የአማርኛ ፊደላትን ክፍል 3 ከኘ እስከ ዘ ያሉ ፊደላት ይዤላችሁ መጥቻለሁ። እነዚህ ፊደላት በተለያየ አቅጣጫ እያነበብን የምንለማመድ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ አብረን እያነበብን እንሄዳለን። ኦኬ ዛሬ ይዤላችሁ የመጣሁት ክፍል 3 የአማርኛ ፊደላትን ከኛ እስከዚያ ያሉ ፊደላትን ነው ማለት ነው። እነዚህ ፊደሎች አብረን በጋራ የምናነብ ይሆናል ማለት ነው። በተለያየ አቅጣጫ እያነበብን የምንለማመድ ይሆናል። በመጀመሪያ ፊደላትን በደንብ ከለየን በኋላ ወደ ተለያዩ ጽሁፎችና ቃላቶች የምናመራው ከዛም በኋላ ስለሆነ እዚህ ላይ ፊደላትን ጠንቀቅ አድርገን አውቀን መሄድ አለብን ማለት ነው። ከቅርጻቸው እስከ ድምጻቸው እንዲሁም በተመሳሳይ ደግሞ ጽሁፍ እንዴት አድርገን መጻፍ እንዳለብን እየተለማመድን በደንብ አድርገን ከተለማመድን በኋላ ወደ ቀጣዩ ክፍል ቃላት ምስረታና ሌሎችን ጽሁፎችን ማንበብ እንሄዳለን ማለት ነው። ስለዚህ ዛሬ እነዚህን ፊደላቶች አብረን በጋራ በተለያየ አቅጣጫ እያነበብን የምንለማመድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው አብራችሁ ይቆዩ። አሁን ቀጥታ አብረን ጀምር። ኦኬ ዛሬ ያው ከኘ እስከዚያ ያሉ ፊደላትን ይዤላችሁ መጣሁ ማለት ነው። እቺ የመጀመሪያዋ እቺ ኘ ነች። መጨረሻዋ ደግሞ እቺ ዘ ነች ማለት ነው። እነዚህን በተለያየ አቅጣጫ በአራት አቅጣጫ አነብላችኋለሁ። እናንተም ልክ እንደኔ አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። አሁን አብረን እያነበብን እንሂድ። ኦኬ እቺ ማነች ነው ያልኳችሁ? ኘ ኘ ኙ ኚ ኛ ኘ ኚ ኞ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ኞ ኘ ኜ ኛ ኚ ኙ ኘ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ የምናገኛት ፊደል ማነች? እቺ አ ነች። ሁለት አይነት የአ ዝርያዎች አሉ። ችኘቱ አልፎ አ የምትባለው ናት ማለት ነው። ችኘቱ ደግሞ ዜሮ ወይም አይኑ አ የምትባለው ናት። ሁለት አይነት የአ ዝርያዎች አሉ ብያቸዋለሁ። እነዚህ አልፎ አ እና አይኑ አ ይባላሉ ማለት ነው። ኦኬ ስለዚህ እቺ አልፎ አ ትባላለች። እችን አብረን በጋራ እናነባለን። ማናት አልኳችሁ? አ አ ኡ ኢ አ ኤ እ ኦ። ከመጨረሻው ወደ መጀመሪያው ስናነብ ደግሞ ኦ እ ኤ አ ኢ ኡ አ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ የምናገኛት ማነች? እቺ ከ ነች። ከ ኩ ኪ ካ ኬ ክ ኮ። በጣም አሪፍ። ከመጨረሻ ወደ መጀመሪያው ስናነባው ኮ ክ ኬ ካ ኪ ኩ ከ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ሀ። ከና ሀ የሚለያዩት ከዚህ ላይ ባለችው ሰረዝ ነው እንጂ ተመሳሳይ ጽሁፍ አሁን ስትጽፉ ልክ አሁን ለምሳሌ ከን ከጻፋችሁ በኋላ ከአናቷ ላይ ሰረዝ ስታደርጉባት ሀን ታገኛላችሁ ማለት ነው። ስለዚህ እቺ ማነች? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሀ። በጣም አሪፍ። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? ች ማነች? ወ ነች። ወ ሁ ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? እቺ አይኑ አ ወይም ዜሮ አ የምትባለው ማለት ነው። ሁለት አይነት የአ ዝርያዎች አሉ ብያቸዋለሁ። እዚህ ላይ አልፎ አ አንብበን መጥተናል። ከዚያ ደግሞ ዜሮ ወይም አይኑ አ የሚባለው ማለት ነው። ኦኬ እቺ ማነች አልኳችሁ? አ አ ኡ ኢ አ ኤ እ ኦ። ከመጨረሻው ወደ መጀመሪያው ስናነበው ደግሞ ኦ እ ኤ አ ኢ ኡ አ።
ቀጣይ ከዚህ ላይ ማን እናገኛለን? ች ማነች? ዘ ዘ ዙ ዚ ዛ ዜ ዝ ዞ። ከመጨረሻው ወደ መጀመሪያው ስንመለስ ዞ ዝ ዜ ዛ ዚ ዙ ዘ። እንደዚህ እያደረጋችሁ እስከሚገባችሁ ድረስ በደንብ ማንበብ ይጠበቅባችኋል ማለት ነው። እንደዚህ አድርጋችሁ እያነበባችሁ ደግሞ እያቆማችሁ ቪዲዮን እየጻፋችሁ መለማመድ አለባችሁ ማለት ነው። ማንበብ ብቻ ሳይሆን ቪዲዮን እያቆማችሁ እየጻፋችሁ ደግሞ መለማመድ ግዴታችሁ ነው። እንደዚህ እያደረጋችሁ በደንብ እስከሚገባችሁ ድረስ በደንብ ታነባላችሁ። ከዛ ደግሞ እየጻፋችሁ ትለማመዳላችሁ ማለት እንደዚህ እያደረጋችሁ ተለማመዱ። አሁን ደግሞ ወደ ታችና ወደ ላይ ወይም ቁልቁልና ወደ ላይ ያነብላችኋለሁ ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ተከታተሉኝ ማለት ነው። እሺ ይቺ ማነች ናልኳችሁ? ኘ ኘ አ ከ ኸ ወ አ ዛ። ልክ እንደዚህ ለይታችሁ እስከምታነባቸው ድረስ እየደጋገማችሁ ማንበብ ይጠበቅባችኋል ማለት ነው። ሸምዳችሁ መያዝ ብቻ ሳይሆን ቅርጻቸውን ሁላ በዚሁ አጋጣሚ በደንብ አድርጋችሁ መለየት አለባችሁ ማለት ነው። አሁን ደግሞ ወደ ላይ ስናነባቸው ዘ አ ወ ኸ ከ አ ኘ። ቀጣይ ደግሞ ለምሳሌ ችለኘ ብለናል መጀመሪያ ያለች። ሁለተኛዋ ላይ ስነት ደግሞ ማነች? ኙ። አጠቃላይ ሁለተኛ ድምጾችን አሁንም ወደ ታች እያነበብን እንሄዳለን ማለት ነው። ኙ ኡ ኩ ሁ ው ኡ ዙ። በጣም አሪፍ። አሁን ደግሞ ወደ ላይ አንብላችኋለሁ። ዙ ኡ ኡ ሁ ኩ ኡ ኙ። ይኸው ከዚህ ላይ ኘ አለ ኙ። ቀጣይ ማን ነው እዚህ ላይ የምናገኘው? ኚ። ሶስተኛ ፊደል ማለት ነው። ኚ ኚ ኢ ኪ ሂ ዊ ኢ ዚ። ከታች ወደ ላይ ስናነባቸው ደግሞ ዚ ኢ ዊ ሂ ኪ ኢ ኚ። በጣም አሪፍ። ይኸው ኘ ኙ ኚ። አራተኛ ፊደል ላይ ስንደርስ ደግሞ ማነችች? ኛ ኛ አ ካ ሃ ዋ አ ዛ። ከታች ወደ ላይ ሳነብላችሁ ደግሞ ዛ አ ዋ ሃ ካ አ ኛ። በጣም አሪፍ። ይኸው አሁንም ኘ ኙ ኚ ኛ ኘ። ይኸው ኛ አራተኛ ፊደል፣ አምስተኛ ፊደል ኘ ኘ ኤ ኬ ሄ ዌ ኤ ዜ። ከታች ወደ ላይ ሳነብላችሁ ደግሞ ዜ ኤ ዌ ሄ ኬ ኤ ኘ። በጣም አሪፍ በጣም አሪፍ። አሁንም ደግሞ እየቆጠርን ስንመጣ ስንተኛ ድምጾች ላይ እንደርሳለን? ስድስተኛ ድምጾች። ኘ አንድ፣ ኙ ሁለት፣ ኚ ሶስት፣ ኛ አራት፣ ኘ አምስት፣ ኝ ስድስት ማለት ነው። ስድስተኛ ድምጾች ላይ ደርሰናል። ኘ እ ከ ኸ ወ እ ዝ። በጣም አሪፍ። ከታች ወደ ስንሄድ ደግሞ ዝ እ ወ ህ ክ እ ኝ። በጣም አሪፍ። አሁን ደግሞ አሁንም እየቆጠርናቸው እንደ ስንተኛ ድምጾች ላይ ደረስናል? ሰባተኛ ወይም የመጨረሻ ድምጾች ላይ ደርሰናል ማለት ነው። ይኸው ኘ አንድ፣ ኙ ሁለት፣ ኚ ሶስት፣ ኛ አራት፣ ኘ አምስት፣ ኘ ስድስት፣ ኞ ሰባት ወይም የመጨረሻ ድምፅ ማለት ነው። ስለዚህ አሁን እነዚህንም አብረን በጋራ እናነባለን ማለት ነው። ኞ ኦ ኮ ሆ ዎ ኦ ዞ። ከታች ላይ ስናነብ ደግሞ ዞ ኦ ዎ ሆ ኮ ኦ ኞ።
እንደዚህ እያደረጋችሁ በደንብ እስከሚገባችሁ ድረስ መለማመድ ይጠበቅባችኋል ማለት ነው። እነዚህ በደንብ ሳታጠኑ ከቃላት ላይ ብትሄዱ ብዙም ጊዜ ሊፈጅባችሁ ስለሚችል እንዲሁም ብቁ ላትሆኑ ትችላላችሁ። በደንብ በዚህ ላይ ፊደላትን በደንብ አድርጋችሁ ካላነበባችሁ ከዛ ላይ ቃላት ላይ የምትሄዱ ተማሪዎች ፈጥናችሁ የምትሄዱ ተማሪዎች በደንብ በዚህ ላይ ካላነበባችሁ ያስቸግራቸዋል ማለት ነው። ቶሎ አይገባችሁም። እዛ ላይም ደግሞ ብዙ ጊዜ ትሳሳታላችሁ። የምትሳሳተው ምንድን ነው? ከዚህ ላይ ፊደላትን በደንብ አድርጋችሁ ስላላጠናችሁ ነው ማለት ነው። ስለዚህ ፊደላትን በተለያየ አቅጣጫ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እንዲሁም ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ። ለምሳሌ አሁን እንደዚህ ብትጠየቁ ማንበብ መቻል አለባችሁ። እንደዚህ ብትጠየቁም ማንበብ መቻል አለባችሁ። እንደዚህ ብትጠየቁም ማንበብ መቻል አለባችሁ ማለት ነው። እንደዚህ አልፌ አልፌ ብጠይቃችሁም ማንበብ አለባችሁ ማለት ነው። ልክ እንደዚህ አልፌ አልፌ በፍጥነት ማንበብ አለባችሁ። ምክንያቱም እንደዚህ ማድረግ የምችሉ ደግሞ ምንድን ነው በደንብ አድርጋችሁ ፊደላትን መለየት ከቻላችሁ ማለት። እንደዚህ አድርጋችሁ ከለያችሁ ግን ቃላት ላይ ብትሄዱ ማንኛውም ጽሑፍ ላይ ብትሄዱ በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ይህን ይመስላል ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም እና በዋትሳፕ እየደወላችሁ መማር ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምገናኝ መልካም ጊዜ፣ ቸር ሰንብቱ።